ክብራትና ክብራን ወደድማጭ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ጤንነት አፍያ ሁለማን ነው? ደገሙት። ክብራትና ክብራን ዛሬ አንድ አዳዲስ ነገሮች ወጥተዋል እና ያው በብዙዎች የተደበቀ አይደለም፣ ግን በግልጽ ግን የወጡ መረጃዎች አሉ። ከነዛ ውስጥ አንዱ ወለጋ ላይ መንግስት እየሰራ ያለው ስራ አንደኛው ወለጋን ከኦሮሞ ነፃ ማድረግ ወለጋ አካባቢ የሚንቀሳቀሰውን የኦሮሞ ነፃነት ፎርስ ምግብ ውሃ የሚያቀርበው ወለጋ የሚኖረው ህዝብ ስለሆነ ወለጋ ላይ ኦሮሞን በማጽዳት በምትኩ ተስፋፊዎችን በመተካት የኦሮሞ ነፃነት ጦር እህልና ስንቅ እንዳያገኝ በማለት ነው። ባየር የብልጽግና መንግስት፣ በምድር ሽፍታው ፋኖ እና የኦሮሞ ልዩ ኃይል ራሱ እንዲሁም የፌደራል መከላከያ ሰራዊት ራሱ እየሰሩት ያለ ስራ መሆኑ ተረጋግጧል። ወለጋን ከኦሮሞ ነፃ ማድረግ በቃ ይሄ በአደባባይ ማድረግ አልፈለጉም። ለዚህም ነው ይሄንን ተስፋፊ የመሬት ጥም ያለበት የለም መሬት ጥም ያሰከረው የሰው ነገር ጥም ያሰከረው ወራሪውን ተስፋፊውን በመጠቀም ወለጋ ኦሮሞ ላይ እየተሰራ ያለው ስራ ይሄ ነው። ወለጋ ላይ ኦሮሞን በማጽዳት የኦሮሞ ነፃነት ጦርን ስንቅና ትጥቅ የሚያገኝበት ሁኔታ ማጥፋት ማክሸፍ፣ ያኒ አሳውን ለመያዝ አሳውን ለማጥፋት ምንጩን ማድረቅ እንደሚባለው ማለት ነው። አሁን ምንጭ ወደ ማድረቅ ነው የሄዱት። ምንጭ ወደ ማድረቅ ደገሙት። በጣም የሚገርም ነገር ዛሬ አይኔ ማየትን የተሳነው ትላንት ያስለቀሰን ያስነባል። ምናልባት ዛሬ ያላለቀስኩት ትላንት ስለወጣልኝ ነው፣ አዲስ ነገር ስላልሆነብኝ ነው። ቤንሻንጉል ጉሙዝ ላይ አንድ የትግራይ ተወላጅን በእሳት እየወጣ መልሰው ሲያስገቡት በዳቦ ይሻለናል በእንጀራ ብለው ሲነጋገሩ ሁላችሁም ሰምታችሁ ሁላችሁም አልቅሳችኋል። እንዲህ ያለ ጭካኔ በኢትዮጵያ ምድር ላይ ይደረጋል ወይ የሚል ጥያቄ መስነስቶባችኋል። ያው ድርጊት ራሱ ዛሬ ተደገመ። ወለጋ ላይ አንዱን ኦሮሞ አቃጥለውት ሰልፊ ሲነሱበት እንዳለ መታደል ሆኖ በመላው ዓለም ሀገራቶች ወታደር የሚያደራጁት ሀገርንና ዳር ድንበርንና ህዝብን እንዲጠብቅ ነው። የወታደር የመደራጀቱ ዓላማ በመጀመሪያ በየትኛው ነገር ወታደር ሲደራጅ ሀገርና ህዝብ እንዲጠብቅ ነው፣ ከጠላት ማለት ነው። ከየትኛውም ከጠላት ብቻ አይደለም፣ ወዳጅ መስሎ ከሚቀርብ መሪ ነኝ ከሚል አጋሰስ ፖለቲከኞችም ህዝብን ለመጠበቅ ወታደር ይደራጃል። ኢትዮጵያ ላይ ግን እንደዛ አይደለም። እኔ አንዳንዴ ላለፉት 27 ዓመታት የጨለማ ጊዜ ነበረ አልኖርንበትም፣ አይቆጠርም፣ እንደ እድሜያችን አይቆጠርም ሲባል ለካ ባለፉት 27 ዓመት ይሄንን ጉድ እንዲሰሩ ስላልተፈቀደላቸው ነበር። ባለፉት 27 ዓመት በቁም የሰው ልጅ እያቃጠሉ በአደባባይ እየለጠፉ በኩራት የሚኖሩበትን ህይወት ስላጨለሙባቸው ነበር። ያለፉት 27 ዓመታት በእነዚህ በዛሬ ገዳዮች፣ በዛሬ ወራሪዎች፣ በዛሬ አፈናቃዮች የንጹሃን ደም ላይ በሚጨማለቁ ኃይሎች ያለፉት 27 ዓመታት ጨለማ የሆነባቸው ባለፈው 27 ዓመት የሚፈልጉትን አይነት ዛሬ እያደረጉት ያሉትን አይነት የጭካኔ ጥግ ለመፈጸም ስላልተመቻቸው ነው ጨለማ ያሉት። ለው ፈጣሪ ያንን ጨለማ ጊዜ በመለሰልን ነው ያልኩት። እኔ ደግሞ አንዳንዴ የተሻለ ነገር ለማምጣት ትታገልና የባሰ ነገር ይመጣባል። የተሻለ ነገር ለማምጣት እንጂ የኦሮሞም ህዝብ ሌላውም የታገለው ይህንን የባሰ አውሬ ስርዓት ለማምጣትና አውሬዎችን እንዳሽን በጀርባም ሆኖ በፊት ለፊት እየረዳ ያለን ስርዓት ወደፊት ለማምጣት ከነበረበት የባሰ ሁኔታ ውስጥ ለመግባት አይደለም የታገለው ህዝቡ። እና ዛሬ እጅግ በጣም ነው የሰቀጠጠኝ። እምባዬ ያልመጣው እምባዬ የደረቀው ስለለመደ ነው። አይኔ ለምዷል። በተደጋጋሚ ምናልባት አነስ ያሉ አሰቃቂ ድርጊቶችን አያለው። ከፍተኛው አሰቃቂ ድርጊት ግን የሰውን ልጅ እየወጣ መልሰው እያስገቡ
ጭድ እየከመሩ በሳት እየሎከሱ በዳቦ ይሻለናል በእንጀራ እያሉ እየተሳለቁ ያሳዩንን ክስተት ነው። እሱ ነው ከባዱ ለኔ። ያንን ግን ድጋሚ ይደገማል ብዬ አላሰብኩም ነበር። አሁን ዛሬ ኦሮሚያ ላይ ወለጋ ላይ ተደግሟል። ማንንም ንጹሃን እንደዚህ ሲጨፈጨፉ ንጹሃን እንደዚህ ሲሰቃዩ ለንጹሃን ወግነህ መቆም ያለብህ ነገ በኔ ብለህ ነው። ምናልባት ትላንት ከትግራይ ህዝብ ጎን ያልቆመ ኦሮሞ ከነበረ ወይም ደግሞ ሳይለንት ሆኖ ይመለከት ኦሮሞ ከነበረ ዛሬ ይቆጨዋል። ለምን ትላንት አላደረኩትም? ለምን ትላንት አልተቃወምኩም? ለምን ትላንት አላወገዝኩም? አደባባይ አልወጣውም ብሎ ዛሬ ይቆጨዋል። ዛሬ የሚቆጨው በራሱ ላይ እየደረሰ ስለሆነ፣ ስለዚህ ሌሎችም በራሳችሁ ሲደርስ ከምትቆጩ ዛሬውኑ ኦሮሚያ ላይ የሚደረገውን ነገር አውግዙ። ኦሮሚያ ላይ የሚደረገውን ነገር አውግዙ ነው። ሌላው ጩኸት መቀማት ተጀምሯል። በአንድ በኩል የአንዳንዴ ጠላቶቻችን የሚያደርጉትን ነገርና የተደረገላቸውንም ነገር በግልጽ ይናገራሉ። ኦሮሚያ ላይ በየመንደሩ ስልጠና እየተሰጠ በሚሊሻ ስም ኦሮሞ ላልሆኑ እንግዲህ ኦሮሚያ ላይ የኦሮሞ ተወላጅ ነው ሚሊሻ ስልጠና የሚሰጠው። ትግራይም ላይ እንደዚህ ሌሎችም ቦታዎች ላይ መሰጠት ያለበት አካባቢውን እንዲጠብቅ ለአካባቢው ተወላጅና ለአካባቢው ሰው ነው ትጥቅ እየተሰጠ በሚሊሻነት የሚሰለጥነው። ኦሮሚያ ላይ ግን በተቃራኒ ነው። የአብይ አህመድ ቡድን በየቦታው ከዛ የመጡም አዲስ ያመጣቸውንም ኃይሎች በሚሊሻነት እያስታጠቀ በተቃራኒው ደግሞ የኦሮሞ ተወላጆችን ትጥቃቸውን እያስፈታ የኦሮሞ ነፃነት ጦርን የኦሮሞ ልዩ ኃይልና መከላከያው እንዲዋጋው አድርገው ያልታጠቀውን ህዝብ ደግሞ በእነዚህ ሽፍቶች እንዲበላ አድርጓል። እያንዳንዱ ሰው ይህንን ጉዳይ ዛሬ ጀምሮ የማያወግዝ ከሆነ እያንዳንዳችን ቤት መግባቱ አይቀርም። እድሜ ልክ ስንል የኖርነው ነገር ነው። እድሜ ልክ ብለናል። ዳሩ ማከል ይሆናል። እሳቱ ዳር ከነበረ እየተቀጣጠለ ይመጣና ማከል ይገባል። ትላንት ትግራይ ላይ ነበር እንደዚህ አይነት አሰቃቂ ነገሮችን ስናይ ነበረው። ዛሬ ቆሟል አልቆመም? ዛሬ ተጠናክሮ ነው የቀጠለው። ዛሬ አሁንም ተስፋፊዎችና ወራሪዎች የሰው ዘር ጠላት የሆኑ ኃይሎች በወልቃይትና በሽሬ በተለያዩ አካባቢዎች የሚያደርጉት ነገር አሰቃቂ ነው። አሁንም አልቆመም ለማለት የፈለኩት ዳር ላይ የነበረው እሳት ዳር ላይ ይቆማል። እዛው ነው ተቀጣጥሎ የሚያቃጥለው፣ ነቃጥሎ እዛው ነው የሚቀረው የሚል ሎጂክ ይቅርባችሁና የዳሩ ወደ ማከል ይገባል። ወደ ማከል ሲመጣ ደግሞ እኔ ጋር ነው የሚመጣው ብለህ ሁሌም የቻልከውን ብታደርግ ነገ ሲመጣብህ እንዳትቆጭ ያደርግሃል። በዚህ ፍጥነት ኦሮሚያ ከደረሰ በየትኛው ፍጥነት ደቡብ ሊደርስ እንደሚችል፣ በየትኛው ፍጥነት ሶማሊያ ሊደርስ እንደሚችል፣ በየትኛው ፍጥነት መላ አገሪቱን በእንደዚህ አይነት አሰቃቂ የሰው የንጹሃን ሞት መጥለቅለቅ ውስጥ ልትገባ እንደምትችል ይሄ አንድ ማሳያ ነው። በ4 ዓመት ውስጥ ነው ይሄንን ሁሉ ጉድ ያየ ነው። ሌላ 8 ዓመት ከጠበቅን ደግሞ የምናየውን ጉድ ታዩታላችሁ። ስቃይህን ማሳጠር ትፈልጋለህ ወይ? ከሚያሰቃዩት ጎን በአንድም ይሁን በሌላ ወገን መቆም የለብህም። ሌላው አንድ በሰሞኑ ክስተት የተስፋፊው ኃይል ሁለት ነገር እየተጠቀመ ነው። ኦሮሞን ታርጌት ያደረገ ሁለት ነገር በማህበራዊ ሚዲያ ጩኸቱን መቀማት ጀምረዋል ብቻ ሳይሆን እየቀሙ ነው። ሲቀሙ ግን በጣም በሚያሳዝን ሁኔታ ኦርቶማራው የሆነው ተስፋፊ ኦሮሚያ ላይ ወሃቢይ ኢስላም አጠቃ ኦርቶዶክሳውያንን ይለልሃል። ሙስሊም ማራ የሆነው ደግሞ ተስፋፊ ኦሮሚያ ወለጋ ላይ ሙስሊሞችን የማጽዳት ስራ እየተሰራ ነው ይልሃል። ሁለቱም ኃይሎች ተናበው ነው እየሰሩ ያሉት። አየህ፣ ክርስቲያን ተስፋፊ ምን ይላል? ሙስሊሙ ኦርቶዶክሱን አጠቃ፣
ሙስሊሙ ተስፋፊ ደግሞ ምን ይላል? ጴንጤው ሙስሊሙን አጠቃ። እየተጠቃ ያለው ግን ኦሮሞ ነው። እየተጠቃ ያለው ኦሮሞ ነው። እየተጠቃ ያለውን ኦሮሞ በጴንጤና በሙስሊም ከፍለው ሙስሊሙን የኦርቶዶክስ አጥቂ አድርገው ጴንጤውን የሙስሊም አጥቂ አድርገው በአጠቃላይ ኦሮሞ የተባለው ወለጋ ምድር ላይ የሚኖረው እንደ አውሬ ለመሳል ሁላችሁም ሙስሊም ተጠቃ ሲባል ስስብሊታችሁ ነው። ኦርቶዶክሳውያን ተጠቁ ሲባል ስስብሊታችሁ ነው። ይሄንን ደግሞ ተስፋፊዎች ያውቃሉ። በደንብ ነው የሚያውቁት። በደንብ ነው የሚያውቁት። እንደዚህ አይነት ነገርን ትግራይ ላይ እንደዚህ አይነት ፕሮፓጋንዳ ትግራይ ላይ መጠቀም አይችሉም ነበር። እንደዚህ አይነት ፕሮፓጋንዳ መጠቀም አይችሉም። ቢኮዝ የትግራይ ህዝብ በራሱ ለእንደዚህ አይነት መከፋፈል እድል የማይሰጥ ነው። እድል የማይሰጥ ነው። ሁለተኛ ትግራይ ላይ እንደ ኦሮሚያ ተስፋፊው በሚሊዮን የሚቆጠር አልሰፈረም። አሁን ነው በወረራ ምክንያት የገባው። አሁን ነው መሬታቸውን ነጥቆ ወሮ የያዘው እንጂ በተፈጥሮ ወይም ደግሞ ላለፉት 27 ዓመትም ይሁን ከዛም በፊት ትግራይ ላይ በስራ በተለያየ መንገድ ወደዛ ሄዶ የሰፈረ ተስፋፊ የለም። ወልቃይት ላይ ነበረ። ይሄው የወልቃይትን ትግራዋይ ዋጋ እያስከፈለ ነው። ራያ ላይ ተስፋፊው አለ። በስራ በስደት በተለያየ ምክንያት ይሄደ ድርቅ ሲመጣ ምናምን የሰፈረ ራያ ላይ ነበረ። የራያን ህዝብ ስቃዩን እያሳየ ነው። ራያ ባለበት ቦታ ላይ ሁሉ ባሰፈርከው ቦታ ላይ ሁሉ በተቀበልከው ቦታ ላይ ሁሉ መምጣቱን ይረሳና የርስቱ ባለቤት ነኝ የሚል ጥያቄ ይዞ ይመጣና የርስቱን ባለቤቶች ደግሞ የእናንተ ርስት አይደለም ወደሚል ይገባል። ወልቃይት ላይ የሆነው ራያ ላይ የሆነው ይሄ ነው። ከዛ ውጪ ባለው ትግራይ ብዙም ተስፋፊው አልሰፈረም። ብዙም ተስፋፊው ወደዛ አልሄደም። ኦሮሚያ ላይ ግን እስከ አፍንጫው ከብሔር ብሔረሰቦች አሉ። ትልቁን ድርሻ የሚወስደው ተስፋፊው ነው። ምናልባት ከ6 ከ7 ሚሊዮን የሚበልጥ ምናልባት የትግራይን ህዝብ ቁጥር ልክ የሚሆን ተስፋፊ የታለ? ኦሮሚያ ላይ አለ። ትልቅ ፈተና የደቀነበት ደግሞ በኦሮሞ ህዝብ ይሄው ብሔር ብሔረሰብ አቃፊ ነኝ ይላል። እባብ እኮ ነው ያቀፍከው። ማን ኦሮሞ እባብ ጠላትህን እኮ ነው ያቀፍከው። ያንተ አቃፊነት በጭራሽ አይዋጥልኝም። በጭራሽ እኔ እባብ ጊዜ ጠብቆ ሊነድፈኝ እንደሚችል እያወቁ አበደን አላቅፈው። አበደን ኦሮሞ እኮ የራሱ ንብረት እኮ ነው የራሱ ጠላት የሆነበት። እኔ ለአንድ ቀን የኦሮሚያ ባለስልጣን ቢሆን ለአንድ ቀን አንድም ኦሮሞ ከሆነ ሰው ውጪ መሬቱን እንዳይሸጥ አደርግ ነበር። የከተማ መሬት ይሁን የገጠር መሬት ቢኮዝ ገዝቶ ይገባል። የሆነ ነገር በኢትዮጵያ ማዕቀፍ ውስጥ የትኛውን ቦታ ላይ ንብረት የማፍራት መብት አለ። ህገ መንግስት ነው። ይህንን ህገ መንግስታዊ መብት ተጠቅሞ እዛ ከገባ በኋላ የቀየውን ባለቤት አይደለህም እኔ ነኝ ባለቤት ወደሚል ይገባል። ስለዚህ እንደዚህ አይነት በሽታ እንዳለበት ካወቅኩኝ ለሱ መሬት እንዳይሸጥ አስደርጋለሁ። እሱ ቤት የሚሰራበትን ዶፍ ገንዘብ ቢመጣ እንኳን ለሱ መሬቱን የሸጠ መሬቱ እንዲወረስበት ብሩንም እንዳያገኝ መሬቱም እንዲወረስበት አደርጋለሁ። በኦሮሞ በራሱ አደርግ ነበር። እና ኦሮሚያ ላይ በጣም አደገኛ የሆነው ይሄ ነው። ተስፋፊውም ብሔር ብሔረሰቦች በነገራችን ላይ ኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች ወላይታው፣ ስልጤው፣ ሀዲያው ምናምን የሚኖረው በተስፋፊው ስነ ልቦና ልክ የተቀረጸ ነው። እዛ ኦሮሚያ ክልል ላይ የክልሉን ቋንቋ ከመጠቀም በአማርኛ ቋንቋ እየተገለገለ የአማርኛው ማህበረሰብ ወይም ደግሞ ተስፋፊው በደል ደረሰብኝ ባለ ቁጥር ከሱ ነው አይደርስበት እኮ ከሱ ነው የሚወገነው። ከተቀመጠበት ከሚሰራበት ውለታ ከዋለለት ህዝብ ምን ነካው ምን ሆነብኝ ብሎ ችግሩን ለማየት አይሞክርም። ኢሚዲየትሊ ተስፋፊው ሲያለቅስ አብሮት ያለቅሳል። ኦሮሚያ ላይ የሚኖር አንድም ብሔር ብሔረሰብ የኦሮሞን ህመም ለመረዳት ሙከራ አድርጎ አያውቅም። የኦሮሞ ችግር ምንድነው ብሎ
ለማየት የሞከረ አንድም ብሔር ብሔረሰብ የለም። ሁሉ ጊዜ ወይ መንግስትን በመተማመን ኦሮሞ ላይ ሸፍጥ ይሰራል ወይ ደግሞ የተስፋፊዎችን ለቅሶ በማስተጋባት የኦሮሞን ስም ያጠፋል። እንዴ ኦሮሞ የትኛው ክፍለ ዘመን ላይ የተረገመው እርግማን ዛሬ እየከፈለ እንደሆነ አላውቅም። በየትኛው ኃጢያቱ ይሄንን ሁሉ ጉድ እያየ እንደሆነ አላውቅም። እኔ አሁን ኦሮሞነት እኮ አይደለም እንዲህ እንዳዝን ያደረገኝ እንዲህ እርር እንድል ያደረገኝ በኦሮሞነት ውስጥ ሰውነት አለ። በኦሮሞነት ውስጥ እናቶች አሉ። በኦሮሞነት ውስጥ ህፃናት አሉ። በኦሮሞነት ውስጥ እህቶች አሉ። በኦሮሞነት ውስጥ ወንድሞች አሉ። ነፍሳቸው ሊጠፋ የማይገባ ንጹሃን ነፍሶች አሉ። እነዛ ነፍሶች ኦሮሞ ተብለው የሚጠሩ ነፍሶች በአጠቃላይ አደጋ ውስጥ ናቸው። ትላንት የትግራይ ጉዳይ እንደዚህ ርድብን ሲያደርገን የነበረው ትግራይ በሚለው ማዕቀፍ ውስጥ ሆነን ሳይሆን ትግራይ በሚለው ማዕቀፍ ውስጥ የሚኖሩ ሰዎች እንደኛ ሰው ስለሆኑ እዛ ማዕቀፍ ውስጥ የሚኖሩ እናቶች የኔ እናት ስለሆኑ እኔ አንዲት ትግራይ እናት ተጎሳቁላና የደም እንባ እያነባች ሳያት ትዘምትለኝ እናቴ ነች። ያቺ የገጠሯ እናቴ ፊቷ የተሸበሸበ ያቺ የገጠሯ እናቴ እህል ፈጭታ ያሳደገችኝ እሷ ነች ትዝ የምትለኝ። በዛች በተጎሳቆለች እየተገደለች ባለች ልጆቿን እያጣች ባለች እናት ፊት የኔን እናት ነው ማየው። በዛች እህት ፊት እኔ እህቴን ነው ማየው። ይመጣና የትግራይ አቃጣሪ የትግራይ ዳይፐር የኦሮሞ ዳይፐር ሊረዳህ አይችልም። በቃ ደሞ አልፎ ተርፎ ይመጣና ኢትዮጵያ ትገበያታለሽ ይላል። ውይ አበደን ኢትዮጵያ ትገበያታለሽ ይለኛል። ብዙዎች ይሉኛል። ወንድሜ ይሄ ሲኦል ላንተው ይመቸ። እኔ የሚያስጨንቀኝ ጥሩ የሆነ የሚያጓጓ ሀገር እንዳለው ሰላም ያለው ሀገር እንዳለው ነፍሶች ሁሉ የተከበሩባት ሀገር እንዳለው ምንም ረብሻ የሌለባት ሀገር እንዳለው ትገበያታለሽ ይላል። ኢትዮጵያ ለመግባት መሐመድ ይጓጓል። እንዲህ አይደለም ያሉትን ስቃዮች አብጠርጥሮ ከሃ እስከ ፓ የሚያውቀው መሐመድ ቀርቶ ችግር የለም ብሎ የሚያምነው ራሱን ያታለለው ችግሮችን ላለማየት እየሞከረ ያለው ዲያስፖራ ራሱ ኢትዮጵያ ስትለው አሩም ሽንቱም አንድ ላይ ነው የሚመጣበት። መግባት አይፈልግም። አሁን እኛ እያስጨነቀን ያለው በዛች ሲኦል ቅድስት ሀገር ይሏታል፣ እግዚአብሔር የመረጣት ይሏታል፣ ነብዩ መሐመድ የመረጧት ይሏል፣ ምናምን የመረጣት ይሏል። እኔ እንደ ኢትዮጵያ ቅድስነት እንደ ኢትዮጵያ ከሆነ በእግዚአብሔር መመረጥ እንደ ኢትዮጵያ ከሆነ በረሱል ሰለላሁ ዐለይሂ ወሰለም መመረጥ እንደ ኢትዮጵያ ከሆነ አለመመረጥ በስንት ጣዕሙ። ያልተመረጡ እነ አሜሪካ፣ ያልተመረጡ እነ ሱዳን፣ ያልተመረጡ እነ ኢጅፕት፣ ያልተመረጡ እነ ሊቢያ፣ ያልተመረጡ እነ ህንድ፣ ያልተመረጡ እነ ፓኪስታን፣ አፍጋኒስታን ምናምን በስንት ጣዕማቸው አለመመረጣቸው እድለኛነታቸው ነው። ሪሊ ተመርጣለች ወይ አልተመረጠችም አውቃለሁ። ግን የተመረጠች የተቀደሰች ምናምን ሲሉ ስለሚኖሩ ነው። መቀደስ እንደ ኢትዮጵያ ከሆነ መርከስ በስንት ጣዕሙ ነው ማለት። መቀደስ የሰው ልጆች ነፍስ ለሰው ልጆች ነፍስ ደንታ አለመስጠት ከሆነ መርከስ በስንት ጣዕሙ። እኔ መርከስን ነው የምመርጠው። እንዲህ አይነት አሰቃቂ ወንጀሎችን ሰርቼ ቅዱስ ከምባል እንዲህ አይነት አሰቃቂ ወንጀሎችን ተቃውሜ እርኩስ ብባል እመርጣለሁ። ትገቢያታለሽ ኢትዮጵያ ትገባት ወላሂ በደል አልገባም። እኔ ሲኦል መግባት አልፈልግም። እኔ አሁን የሚያስጨንቀኝ ሲኦል ውስጥ የሚኖር ህዝቤ ነው የሚያሰቃየኝ። እኔማ እንቅፋት አይመታኝም። አልহামዱሊላህ ረብል ዓለሚን። እኔም ብቻ አይደለም በመቶ ሺህ የሚቆጠር ኢትዮጵያዊ ብሔር ብሔረሰብ በዚህ ግብጽ የምኖርበት ሀገር ላይ ምሳሌ ነው አለ። በመቶ ሺህ የሚቆጠር እንደሌላው ሀገር በግምት አይደለም። እኛ ስንኖር በዩኤን ተመዝግበን
ከግብጽ መንግስት ጋር ምንም ግንኙነት የለንም በዩኤን ተመዝግበን ዩኤን ቢጣቃ መኖሪያ ፍቃድ ሰጥቶን ዩኤን ለያንዳንዱ ግብጽ ለሚኖር ኢትዮጵያዊ ከፍሎ ለመንግስት ከፍሎ ነው የሚያኖረንኛ ለዚህ ሀገር መንግስት ግን ደግሞ በመቶሽ የሚቆጠር ኢትዮጵያ አንድም ቀን ራስ ምታት አይዘውም በንዴት እንኳን ራስ ምታት አይዘውም በሰው ሀገር በባዕድ ሀገር አንድ ቀን ይሄ ጀነት እኮ ነው ስደት ጀነት እኮ ነው ስደትን ከገባህበት በኋላ ጀነት ነው ከኢትዮጵያ አንፃር ነው ማለት ከኢትዮጵያ አንፃር ትገባታለሽ ኢትዮጵያ እድሜን ከትከት ተበሰብሻታለሽ ምን አበሰብ እኔ ገብቼ እንደ እሳት ገባ ወጣ አልተጠበሰም ተጠበሰ በዳቦ ይሻላል በእንጀራ እየተባልኩ እንድጠበስልህ ነው እንዴ መግባት ምመኘው የትኛው ሰው ነው ከጀነት ወደ ገሃነም መግባት መውረድ የሚፈልግ ሀገራችን ወደዳችሁም ጠላችሁም ገሃነም ነች ለንጹሃን ገሃነም ነች ለናቶች ገሃነም ነች ለህፃናት ገሃነም ነች ህፃናትን እየፈጀች ነው ብዙዎች ተስፋፊውን በዚህ ልክ ምን ስላደረገህ ነው በዚህ ልክ የጸላኸው ምን ስላደረገህ ነው በዚህ ልክ ያወገስከው ምን ስላደረገህ ነው በዚህ ልክ ሰዎች እንዲያወግዙት ምትጣራው ይሉኝ ነበር ድሮ እንዲህ የማድረግ አቅም ባልነበረው ጊዜ እንዲህ ሰልፊ የመነሳት አቅም ንጹሃንን ጨፍጭፎ ሰልፊ የመነሳት አቅም ንጹሃንን እንዳሻው ሄዶ በየክልሉ ጨፍጭፎ ሐዘናቸውን ቀምቶ ሲያለቅስ ማልቀስ በማይችልበት ጊዜ ስናገር የነበረው ይሄንን ሊያደርግ እንደሚችል ታሪኩን በመመርመር ታሪኩን ወደ ኋላ ተሻግሮ ሄዶ በማወቅና የትላንቱ ታሪኩ ላይ ዛሬ ያለው ተስፋፊ ይኮራበታል ወይስ ይጠየፈዋል የሚለውን ነገር በማገናዘብ በነገራችን ላይ አንድ ሰው ለምሳሌ እኔ የምኒልክ አድናቂ ከሆንኩኝ በምኒልክ እጅግ በጣም የምኮራ ከሆንኩኝ እድሉን ካገኘው ምኒልክን ራሱን ነው የምሆነው ተስፋፊው የምኒልክ አድናቂ ስለሆነ ተስፋፊው የጨቋኞች የጨፍጫፊዎች የፊውዳላውያን አድናቂና ፋን ስለሆነ እድሉን ካገኘ እንደነሱ እንደሚሆን በማወቅ ነበር ምንድነው የበደላችሁ ስትሉ እድሉን ሲያገኝ እነሱን ሊሆን እንደሚችል እነሱ ለሰሩት ኃጢአት እንዴት እነሱ እሱን ትጠይቃላችሁ ፋን ከሆነ አድናቂ ከሆነ የዛ ስራ አስቀጣይ ነው እድሉን ሲያገኝ ያስቀጥላል አይው ሂድ ወለጋ ሂድ ትግራይ ነገ ደግሞ እዛ ሶማሌ ስልጤ አፋር ምን አይቀርልህም ይሄው ቃል ለምድር ለሰማይ በጊዜ እነዚህ ዛሬ እየሞቱ ያሉ ህዝቦችን ታድገ እንዲ ከዚህ ሞታቸው እንዲቆም ለማድረግ ካልጣርክ ከነሱ አልፎ አንተ ጋር መድረሱ የማይቀር ነው የትኛውም ቦታ ላይ ተስፋፊው ቀጥታ አታክ አድርጎ አያውቅም ራስ በራስ ነው የሚያባላ ራስ በራስ አንድም ቀን ተስፋፊው ቀጥታ ኦሮሞንም ትግራዋይንም አታክ አድርጎ አያውቅም መጀመሪያ የጭንቅላቱን ይጠልፋል ጭንቅላቱን ይበውዘዋል ጭንቅላቱን ይሄ ምንድነው ፌደራል መንግስትን በለው የሆነ ነገር በቃ ጭንቅላቱን ይበውዛል ከዛ እዛ ውስጥ ይሰገሰጋል ከዛ እዛ ውስጥ የታጨከውን አንተን ወገንህ ላይ እንድትነሳ ያደርጋል ህዝብህ ላይ እንድትነሳ ያደርጋል አሁን ለምሳሌ ኦሮሚያ ላይ ኦሮሞን እየጨፈጨፈ ያለው ከተስፋፊው ይልቅ ኦሮሞው ራሱ ነው ከተስፋፊው ይልቅ የተበረዘ የሆነ አለርለ በብልጽግና ውስጥ ታጭቆ ኦነግን አጠፋለው በሚል የተሳሳተ ስሌት ውስጥ ገብቶ ህዝቡን እየጨረሰ ያለው ኦሮሞው ራሱ ነው አንደኛ ኦሮሞው ራሱ ነው ትላንትስ ወደ ታሪክ እንመለስ የሸዋን ኦሮሞ እጅ ያሰጡት ተስፋፊዎች ቀጥታ የሸዋን ኦሮሞ ተዋግተውት አይደለም ጎበነ ዳጬ የሚባል ሌሎችንም አበጋዞች ኦሮሞ የሆኑ አበጋዞችን ጭንቅላት በውዘው
በትዳር በምናምን የራሳቸው አድርገው ራሱን እንዲያጠፋ አደረጉት። ጎበነ ዳጬ የሚመራው ጦር ኦሮሞን አንበረከከ። ቀጥታ ኦሮሞንም ትግራዋይንም ገጥሞ አያቅም። ተስፋፊው አንድም ቀን ገጥሞ አያቅም። እሱ አናቱን ይበውዛል ነው፣ ጭንቅላቱን ያበላሻል፣ እንዲቀለብዝ እንዲበላሽ ያደርጋል። ዘን በኋላ እኔ ላይ እንድነሳ ያደርገኛል። ሂድ ጨለንቆ አኖሌ የሚባል አርሲ አካባቢ ሸዋን ከደመሰሰ በኋላ የሸዋ ያለውን ኦሮሞ ካንበረከከ በኋላ በኦሮሞ እንዲበረከክ ካደረገ በኋላ ያንኑ ኃይል ነው ይዞ የሄደው። ና እኛ ጋር ወደኛ ሲመጣ ስልጤዎችን፣ ወለኔዎችን፣ ቀቤናዎችን ፊት ለፊት አልገጠመንም። ይዞ የመጣው ሰራዊት ውስጣችን በነበሩ ጉራ ከሚባል አካባቢ ከኤርትራ በመጡ ዛሬ ጉራጌ ብለው የሚጠሩ ኃይሎችን እኛ ላይ እንዲነሱ በማድረግ መንገዱንም ምኑንም ስለሚያውቁት ከነሱ ጋር ተባብሮ ነው ሀዲያ ሱልጣኔት ወይም ሸዋ ሱልጣኔት ሀዲያ ሱልጣኔት የሚባለው እንዲፈርስ የተደረገው። ትግራይ ላይ ብትሄድስ ትግራይን ተስፋፊው ብቻው መች ገጠማት? የትኛውም ቦታ ላይ ስልጤ እኮ ሌብነት ብቻ ነው የሚችለው። ሌብነት እኔ እኮ በጣም የሚገርመኝ ነገር ሌብነት እንደ ኩራት ተቆጥሮ ከትግራይ የተዘረፈን በመኪና ጭኖ እየሸለለ ጎንደር የሚያስገባ ሰው መጥቶ ስለ ስልጤ ሌብነት ይናገራል። ስልጤ ሌባ ቢሆንስ ስልጤ እስካልተናገረ ድረስ ስለ ስልጤ ለምን ታወራለህ? እኔ ነኝ የተናገርኩት፣ ስልጤ አይደለም የተናገረው። የስልጤውን ሌብነት ተውስቲ ለጊዜው አቆየው። ሌብነትን እኮ ያው በገሃድ ሰው ደብቆ ነው አይደል የሚሰርቀው። ሌብነት ኃጢአት አይብ መሆኑ እኮ ሁሉም ያውቃል። ደብቆ ነው የሚሰርቀው። ማንም ሰው በአደባባይ ሰርቆ አያውቅም ከተስፋፊው ውጪ። በአደባባይ የምሰርቅ ሌባ ስለ ስልጤ ሌብነት ታወራለህ? ይደብራል። የትግራይን ቅርስ፣ የትግራይን ሆስፒታል፣ የትግራይን ምናምን ጨና በአደባባይ እየፎከርክበት ጀብድ እንደሰራ ጽድቅ እንደሰራ ነገር እየፎከርክ ጎንደር ድረስ የጫንክ ትራክተሩን ምኑን መኪናውን ምኑን የጫንክ ሌባ ስለ ስልጤ ሌብነት ታወራለህ? ሌብነት ኃጢአት መሆኑን አውቆ ማንኛውም ሰው ሲሰርቅ ደብቆ ነው የሚሰርቀው፣ እንዳይታይ አድርጎ ነው የሚሰርቀው። ማይሰርቅ ደብቆ ማይሰርቅ ተስፋፊው ብቻ ነው። በአደባባይ ነው የሚሰርቀው። ሌብነት ጌጥ ነዋ፣ ልመና ጌጥ ነዋ። ተስፋፊው ዘንዳ ጽድቁ ኃጢአት ነው፣ ኃጢአቱ ደግሞ ጽድቅ ነው ተስፋፊው ዘንዳ። እና ለማንኛውም አሁንም ማለት የምፈልገው ዛሬ ኦሮሞ ህዝብ ላይ እየደረሰ ያለውን ነገር አታርፍዱ፣ እንዳይረፍድባችሁ በቻላችሁት አቅም በቻላችሁት ባላችሁ ፌስቡክ፣ ባላችሁ ዩቲዩብ፣ ባላችሁ ትዊተር፣ ባላችሁ በየትኛውም መንገድ ለዛ ህዝብ ድምጽ ሁኑ። ሁሌ እነ መሐመድን አለመስማት ትክክል አይደለም። ትላንት ስንል የነበረውን እሺ አልሰማህንም፣ ከትግራይ ህዝብ ቁም፣ ነገ ወደ አንተ ነው ስንል ነበር፣ አልሰማህም። ይሄው አሁን ደግሞ ከትግራይ ወደ ኦሮሚያ ተሸጋግሯል። ቁም ከኦሮሞ አሁን መሰማም አንተ ጋር እስኪደርስ ነው ወይ የማሰማን ነው? ይሄ የንጹሃን ነፍሶች ጠላት የሆነውን ኃይል ትግራይ ላይ ብትዋጋው ኖሮ ትግራይ ላይ ለማስቆም ብትታገል ኖሮ ኦሮሚያ አይመጣም ነበር። ኦሮሚያ ላይ ለማስቀረት ብትችል ወደ ደቡብ አይሄድም፣
ደቡብ ስጋት ውስጥ አይገባም። ሶማሌ ስጋት ውስጥ አይገባም። ምን አቅም አላቸው አትበል። አቅማቸው አንተው ራስህ ነህ። አቅም ኖሮት አይደለም ዛሬ ኦሮሞን በቀን በሺዎች እየገደለ በቀን በሺዎች እያፈናቀለ ያለው አቅም ስላለው አይደለም። አቅም ስላለው አይደለም። የጠላቱን አቅም መጠቀም ይችልበታል። የጠላቱን አቅም ያንተን አቅም ለራሱ መጠቀም ይችልበታል። ኦሮሞውን ለራሱ እንዲዋጋ ማድረግ ይችልበታል። ወደሱ የሱ ጎን ሆኖ እንዲዋጋ። አሁን ሸዋና ወለጋ ላይ እየተደረገ ያለው ይሄ ነው። የኦሮሞ ነጻነት ጦር ከብልጽግና ወታደር ይዋጋል። አንዳንዶች የኦሮሞ ነጻነት ጦር እያለ እንዴት ነው የኦሮሞ ንጹሃን የሚጎዱት ይሉሃል። በመጀመሪያ መከላከያ ሰራዊት ወይም ደግሞ ነጻነት ኃይሎች ህዝባቸውን መታደግ እንደማይችሉ ትግራይ ላይ ማይተናል። ምክንያቱም በስነ ምግባር ህዝብን ነጻ ለማውጣት ስለሚታገሉ ህዝባቸውን ለመታደግ ህዝብ አይጎዱ እንጂማ ቀላል ነው። ህዝብን ለመታደግ ህዝብ መጉዳት፣ ህዝብ አይጎዱ። ህዝባቸውን ለመታደግ የታጠቀውን ነው የሚዋጉት። ትግራይ ላይ ያ ሁሉ ንጹህ ሲያልቅ ቲዲኤፍ ተመሳሳይ ነገር ማድረግ አቅቶት አይደለም። እንደ ጠላቱ አይነት ባህሪ መውሰድ አቅቶት አይደለም፣ ኃጢያት ስለሆነ ነው። ታዲያ ኦሮሚያ ላይ የኦሮሞ ነጻነት ጦር ባለፈው ጥቁር ክላሽ ማረከ ምናምን እያልክ ታዲያ የት አለ ይላል። የኦሮሞ ነጻነት ጦር ከመከላከያው ይዋጋል። አንበል ከኦሮሞ ቅድም ብያችኋለሁ። አቅማቸው ኦሮሞን ራሱ ከኦሮሞን በማዋጋት ነው። ግማሹን ኦሮሞ ለራሳቸው ፍላጎት እንዲዋጋ አያውቅም እኮ እሱ ለነሱ እንደሚዋጋ አያውቅም። አሁን የኦሮሚያ ልዩ ኃይል ፌደራል ፖሊስ ውስጥ ያለው ኦሮሞ፣ መከላከያ ውስጥ ያለው ኦሮሞ እየተዋጋ ያለው ለኦሮሞ ነው የሚመስለው። የሚዋጋው ግን ለተስፋፊው ነው። አቅማቸው እሱ ነው። የኦሮሞ ነጻነት ጦር ኦላ ከልዩ ኃይሉ ከኦሮሞ ልዩ ኃይል ይዋጋል፣ ከኦሮሞ ሚሊሻ ይዋጋል፣ ከፌደራል መከላከያ ሰራዊት ይዋጋል፣ ከፌደራል ፖሊስ ይዋጋል። ከዚህ ሁሉ ጋር ሲዋጋ ተስፋፊው እየመጣ ህዝቡን ይጨርስበታል። አሁን የኦሮሞ ነጻነት ጦር ህዝቡን ለመታደግ ተስፋፊውን መዋጋት አቅቶት አይደለም። ተስፋፊውን የሚዋጋበት ሲጀምር ተስፋፊው የጦር ግንባር የሆኑ አካባቢዎችን አይደርስም፣ ድርሽ አይልም። የኦሮሞ ነጻነት ጦር ከነዚህ ከታጠቁት ጋር ሲዋጋ ተስፋፊው እየዞረ ቤት ለቤት ንጹሃንን ያፈናቅላል፣ ንጹሃን ያልታጠቁትን ያፈናቅላል። በቃ ጀስት ትግራይ ላይ እየሆነ ያለው ራሱ ነው። ሄዶ ቲዲኤፍን መቅጠም አለበት ስንል የነበረው እኮ ባህሪውን ስለምናውቅ ነው። ትግራይም ሄዶ ትግራይ ላይ አንድም ቀን ግንባር ከቲዲኤፍ ጋር ተዋግቶ አያውቅም። ተስፋፊው አሁን ዛሬ ኦሮሚያ ገብቶ ሸዋ ላይ ያለው ወለጋ ላይ ያለው ይህ ጉድ ሲፈጸም አንድም ቦታ ላይ ኦላ ያለበትን ግንባር ገብቶ ከኦላ ጋር ተዋግቶ አንድ ኦላ ጥሎ አያውቅም። ጉልበታቸው ንጹሃን ላይ ነው። እና በመጨረሻ ምላችሁ የምፈልገው ነገር እኔ ጋር ሳይደርስ እዛው ላስቆመው በሚል መርህ ተስፋፊውን መታገል ለራሳችሁ ብላችሁ አድርጉት ነው ማለት ነው። ለራሳችሁ ብላችሁ ከየትኛውም ወገን ሁን ኬት ነጥብ እየቆጠርክ ደግ ተደረገለት የምትል ካለ ትላንት ትግራይ ላይ ሲሆን ምን አገባኝ ደግ ተደረገላቸው ስትል የነበርክ ካለ አሁንም ኦሮሚያ ላይ እየተደረገ ምን አገባኝ ደግ ነገ አንተ ጋር ይመጣል ነው ማለት። አንተ ጋር ከመምጣቱ በፊት ለራስ አስበህ ባለበት አስቁመው ተስፋፊው ሄደ ተዋጋ ብቻ እኮ አይደለም። አንደኛ የሐሰተኛ ፕሮፓጋንዳው ሰለባና አስተጋቢ አትሁን። ገሎ ሲያለቅስ ገሎ ሬሳውን ቀምቶ ሐዘን ቀምቶ ሲያለቅስ አብረሃው አታልቅስ። ሁለት በማህበራዊ ሚዲያ የሚጽፋቸውን
የሚናገራቸውን ገልብጦ የሚያደርጋቸውን ሁሉ ባለማመንና ባለማስተጋባት እንዲሁም ሌሎች እንዳያምኑት በማድረግ ይህንን ኃይል ተዋጋው፣ ተጋፈጠው። በአደባባይ በግልጽ ቋንቋ እነ ዘመድኩን ከጎንደርና ከሸዋ ከጎጃም ሰልጥኖ ወለጋን ነፃ ለማውጣት ሄዷል ብለው እየተናገሩ ከዛም በኋላ ደግሞ በዛው በራሳቸው ፔጅ ያንን በተናገሩበት ፔጅ በራሱ ወለጋ የሚኖረው ተስፋፊ ወይም ደግሞ የራሳቸውን ብሔር ስም እየጠሩ አደጋ ውስጥ ነው ሲሉ አብረለም ታለቅሳለህ። ሲጀመር ከዛ ተነስቶ እዛ ሄደ ሲሉ ለምን ሊያደርግ ሄደ ብለህ ጠይቃቸው። ሄደ ካሉ በኋላ አደጋ ውስጥ ነው ህዝቤ ብለው ሲሉ እንዴ የሄደው ቅቤ ሊቀባ ነበረ ወይ ብለህ በላቸው። እና የፕሮፓጋንዳቸው ሰለባ ባለመሆን ልትታገላቸው ይገባል። ሰላም አሉ።